ሰላም እንዴት ናችሁ? እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ቪዲዮን ከመጀመራችሁ በፊት ሁላችሁም ላይክ ማድረጋችሁን እንዳትረሱ። ከዛ በፊት ግን እንኳን ለትንሳኤ በዓል በሰላም አደረሳችሁ አለሁኝ። ከዛ ቀጥሎ ዛሬ ኤጀንት እንዴት እንደምታደርጉ አፕሊኬሽኑ አፕግሬድ ስለተደረገ ትንሽ ውስብስብ ሆኗል። ነገር ግን ይሄ መሆኑ በጣም ጠቅሞናል። ማለት ማንም አጭበርባሪዎች ምናምን እየመጡ የእናንተን ልጅ ሆስት ማድረግ የፈለጋችሁትን ወይም ደግሞ ኤጀንት ልታደርጓቸው ያሰባችኋቸውን ልጆች ማንም መጥቶ ሊወስድባቸው አይችልም፣ እንደሌላው ፕላትፎርም ማለት ነው። እዚህም እንደዛ ነበረ በፊት፣ ግን አሁን አስተካክለውታል። በሁለቱ ፍቃደኝነት ብቻ የተመሰረተ ነው። ገብቷቸዋል። ማንም በመሃል ኢንተራፕት ሰርድ ፓርቲ ሊገባባቸው አይችልም፣ ኢንተራፕት ሊያደርጋቸው አይችልም። ሶ እንዴት ነው የምናደርገው? በጥሞና ተከታተሉኝ። ስቴፕ ባይ ስቴፕ አሳያችኋለሁ። በጣም አጭር ናት። ላይኩን እንዳትረሱ፣ ቪዲዮ ላይክ አድርጉ፣ ሰብስክራይብ ማድረጋችሁንም እንዳትረሱ። እኔ ኤጀንት ላድርግ ነኝ። እንግዲህ አንዲት ልጅ ከዚህ በፊት ሆስት አድርጊያታለሁ። አሁን ኤጀንት ላድርጋት ነው። መጀመሪያ እኔ አሁን ኤጀንት ላድርጋት የፈለኳትን ልጅ እችን ተጫንኩ። ሜብዬ እዚህ ጋር ማይ ኤጀንሲ ገባው። ምን ታደርጋላችሁ? ከታች ይኸው እንደዚህ ገባና ኤጀንሲ ሜምበርስ ነው። ከዛ እንደዚህ ታዚህ ጋር ትንሽ ያስጠብቃችኋል። ትንሽ እንደጠበቃችሁት በዚህ መልኩ ይመጣል ማለት ነው። ብዙ ሆስት ያላችሁ ልጆች ምን ታደርጋላችሁ መሰላችሁ? 7 ዴይስ የሚለውን ከላይ አታች ስለማይመጣላችሁ ሁሉ ላስት 7 ዴይ ብቻ ስለሚመጣላችሁ ላስት 30 ዴይስ ታደርጉትና ትጠብቁታላችሁ እና ወደ ታች በደንብ ሁሉም ይመጣል ማለት ነው። አሁን እስከ 7 ያሉት ናቸው የመጡት። ኮኔክሽን ነው ትንሽ ያዘገየው። ኦኬ፣ ከዛ በኋላ ወደ ዋናው ስራችን እንሄድ። ከዚህ ጋር ምን ነው የምታደርጉት? ኮፒ ታደርጋላችሁ የምትፈልጉትን ሰው። ለምሳሌ እኔ እቺ ቲ የምትለው ያለችው ቲ የምትለው 3ኛ ደረጃ ላይ ያለችው እሷን ኤጀንት ማድረግ ፈለኩኝ። ሶ ምን ነው የምታደርጉ? እዚህ ጋር ኮፒ ታደርጋላችሁ፣ ፔስት ታደርጉታላችሁ። ከላይ ኢንተር የሚለው እሱ ጋር ፔስት ላድርገውና ላድርገው ራሱን ማለት ነው። ለምን ነው እንደዛ ማድረገው? ሪሙቭ ለማድረግ እንዲመቸኝ ነው። ህይወታችን ሪሙቭ ሚል ይመጣልኝ፣ እሱን ሪሙቭ ትላላችሁ። እዛ እንዲህ ያለ የተጫኑና እንደዚህ ካደረጋችሁ በኋላ ሪሙቭ ትሉታላችሁ። አንዴ ብቻ ባክ ታረጉና ከታች ሳብ ኤጀንሲ ኢንቫይት አይዲ የምትለውን እሷን ትጫኑ። ይህ አይነት ኢንተርፌስ ይመጣል። እዚህ ላይ ነው አሁን ልዩነት የመጣ ከበፊቱ። ሌሎች ፕላትፎርም ለየት የሚያደርገው ይሄ ነው። ሳብ ኤጀንሲ ኢንቫይቴሽን ልልክላት ነው። ኢንቫይት አይዲ ነምበር እኔ አሁን ፔስት አደረኩ ልልክላት ነው። እዚህ ላይ ኢንቫይት የሚለው ታች ላይ አልበራም። ምን ያስፈልገኛል? እሷ የምትልክልኛለ። እሷ የት ጋር ትልክልኛለች መሰላችሁ? አንዴ ላሳያችሁ። ከዚህ ጋር እንደምታዩት ከላይ ምን ሚል አለ? ከዚህ ጋር እንደምታዩት ከላይ ቢካም ሆስት ሚል አለ። እሷን ቢካም ሆስት ጆይን ማለት ነው። እሱን ተጫነች። ከዛ ተጭና ምኑን ነው የምትልክል? ቬሪፊኬሽን ኮድ ሚል አለ። ይሄን ኮድ ትልክልኛለች። ያው እናንተ ብታዩትም ችግር የለውም እዩት። እኔ ኦልሞስት ኤጀንት አድርጌያታለሁ አሁን። ስለዚህ ይሄን ኮፒ ያደረገችልኝ። ከዛ በኋላ ምን ላከችልኝ? ሜሴጅ እዚህ ጋር ገብታ ለኔ ላከችልኝ ማለት ነው። ፔስት አድርጋ ሜሴጅ ላከችልኝ ማለት ነው። ያው ከዚህ ጋር ልካልኛለች። ስለዚህ ኮፒ አድርጋለሁኝ። ከላከች በኋላ እንደዚህ ማድረግ ትችላላችሁ። እንደዚህ አንዴ ትጫኑና ይሄንም ኮፒ ታደርጉና ከዛ እዚች ላይ እንደዚህ አንዴ ትጫናላችሁ፣ ፔስት ታደርጉና አሁን ደግሞ ከላይ ያኛውን ኮፒ ታደርጉታላችሁ። እሺ አሁን ሁለቱን ፔስት አደረኩ። ከዛ ሁሉንም አንድ ላይ ኮፒ ታደርጉታላችሁ። ከዛ ታደርጉና ትወጣላችሁ ማለት ነው። ከዛ ከቅድሙ ቦታ መሄድ በጣም ቀላል ነው። እንዲመቻችሁ ነው። ከአንድ ላይ ፔስት አለ በአንድ ላይ ሁሉንም ስለምትወስዱት ይሄ የራሴ ሜተድ ነው። እናንተ መጠቀም ትችላላችሁ ሌላ ሶሻል ሚዲያ ላይ ምናምን። ሶ የት ነው ሳብ ኤጀንሲ ኢንቫይት አይዲ ማን ነው? ከታች እንዲለይላችሁ ማለት ነው ቁጥሩ። ይሄው እዛ እችኛዋን አይዲዋን ላይ ትወስዷታላችሁ። ኮፒ እናድርጋት ወይም ካት ባሏት አድርጋችሁ ጭንቅነስ ታረጉና ከላይ ተሄዱና እችንን አይዲ ፔስት ታደርጋታለች። እዛ ኢንቫይት ነው እንዳልኳችሁ ነው። ብዙ ጊዜ እንትን ስለማካርኩት ነው። እንደዚህ አለቀ። እንዲህ ነው የምታደርጉት። በጣም ቀላል ነው። አይ ይሄ ነገር ትንሽ ከብዶናል የምትሉ ከሆነ ደግሞ በዋትስአፕ እንደተለመደው ኢንቪቴሽን ሊንክ መላክ ነው። በዋትስአፕ እንደተለመደው እዚህ ላይ ሳብ ኤጀንሲ ኢንቫይት ሊንክ አለቻል። እችን ኮፒ ታድርጉና ሶሻል ሚዲያ ላይ ተሄዱና ለምሳሌ ዋትስአፕ እንደዛ አድርጋችሁ ትልካላችሁ ማለት ነው። የዛሬ ቪዲዮ ይሄን ይመስላልኝ። የማልገባችሁ ካለ ኮሜንት ሴክሽን ላይ ጠይቁኝ። ሰላም ለእናንተ ይሁን። ቻናሉ እያደገ ነው። ሰብስክራይብ ማድረጋችሁን እንዳልኳችሁ አትርሱ። ላይክ ማድረጋችሁንም እንዲሁ
መልካም ውሎ፣ መልካም ቀን፣ መልካም ሳምንት ይሁንላችሁ። እስክንገናኝ ድረስ ሰላም ለእናንተ ይሁን ባይ